ፓይተንን ተጠቅማችሁ የተለያዩ ሲስተሞችን ዴቨሎፕ የምታደርጉ ከሆነ ዛሬ አዲስ አንድ የዳታቤዝ ክሬት የምታደርጉበትን ሲስተም ይዤላችሁ መጥቻለሁ ማለት ነው። እሱም ፖስትግረስ ኤስኩኤል ይባላል ማለት ነው። ከሃከሮች ዳታቤዛችሁን ሴኩርድ አድርጋችሁ የምታስቀምጡበት መንገድ ነው ማለት ነው። ዳታቤዛችሁን ሴኩርድ አድርጋችሁ የምትጠቀሙበት መንገድ ነው ማለት ነው። የተለያዩ ዳታቤዞች አሉ። ይሄ ፕሮፌሽናል የሆነና አሁን ላይ የመጣ ከማንኛውም ሃከር እንትናችሁን ዳታችሁን የምትጠብቅበት መንገድ ነው ማለት ነው። እንግዲህ ሴታፕ እንዴት እንደምታደርጉ የምናይ ይሆናል ማለት ነው። በጣም እንኳን ወደ አፔክስ ቴክ ዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን ወደ ሴታፕ ስንመጣ እንግዲህ ጎግል ላይ ትገቡና ምን ትላላችሁ? ፖስትግረስ ኤስኩኤል ብላችሁ ሰርች ስታደርጉ ኦፕሽን ያመጣላችኋል ማለት ነው። ለምሳሌ ፖስትግረስ ማለት ምን ማለት ነው? የተለያዩ እንትን አሉት የተወሰነ ነገር ብሏቸዋል። ኦብጀክት ሪሌሽናል ዳታቤዝ ምናምን ይላል ሲስተም ነው። 35 ይርስ አክቲቭ ዴቨሎፕመንት ምናምን አለው። እንደገናም ደግሞ አሁን ላይ እንትኑ ቨርዥኑ 18.3 አለ በአዲሱ ማለት ነው። በቀላሉ ዳውንሎድ እናድርግ። ዳውንሎድ የምናደርገው እንግዲህ ለሊኑክስ አለ፣ ለማይክ አለ፣ ለዊንዶ አለ፣ ፒኤስሲዲ የሚባል አለ። እኛ የምንጠቀመው ዊንዶ ነው። ዊንዶን እንጠቀምና ከዛ ምን እናደርጋለን? እስኪ አሁን የተጠቀምነው ምንድን ነው? ፓኬጅ አሉት፣ ሶርሶች አሉት፣ የተለያዩ ካታጎሪዎች አሉት። እንደገናም ደግሞ ቨርዥኑን በደንብ እናያለን ማለት ነው። አሁን ላይ በ18 ብያቸዋለሁ። በ2025 ነው እንግዲህ እንትን የተባለው። ቀጥታ ዳውንሎድ ኢንስታይል ብለን ዳውንሎድ ለማድረግ እንሄዳለን ማለት ነው። አሁንም እንዳልኳቸው እዚጋ ሊኑክስ ነው፣ ለማይክ ነው፣ ዊንዶ ነው ምናምን ብሎ ኦፕሽኖች አሉት ማለት ነው። እዚጋ በምፈልጉት ማውረድ ትችላላችሁ። እኛ ዊንዶ ነው፣ ዊንዶን ዳውንሎድ እናደርጋለን ማለት ነው። በቀላሉ ዳውንሎድ አድርጎን እንደሰጠን ምን እናደርጋለን? ኦፕን ፋይል ነው የምንለው። ቀጥታ ፋይሏን ክሊክ በምናደርግበት ሰዓት ኢንስታሌሽኑን ራሱ ይጠይቀናል ማለት ነው። ኢንስታሌሽኑን በተገቢው መንገድ ኢንስታይል እናደርጋለን ማለት ነው። እዚህ ጋ ኔክስት የምትሉት አሁን ይሄ ዳይሬክተሪ ነው የምላቸው። አይ ቲንክ አስፈላጊ አይደለም። እዚህ ጋ ስታክ ቢልደር የምትለዋን ምን ትላላችሁ? አንቸክ ታደርጋላችሁ ማለት ነው። አስፈላጊ አይደለም እሱም ማለት ነው። እዚህ ጋም አሁንም ይሄ ዳይሬክተሪ ነው። ዳይሬክተሩን ታልፉና ኔክስት ትሉታላችሁ ማለት ነው። አሁን እዚህ ጋር ፓስዋርዳችሁን እንዳረሱ የራሳችሁን ፓስዋርድ ማስገባት አለባችሁ ማለት ነው። ዳታቤዙ ጋር ስከዱ የግድ ስለምትጠየቁ መርሳት የለባችሁም ማለት ነው። ቀለል ያለ ፓስዋርድ ነው። እዚህ ጋር ረዘምኩት ይመስለኛል። ቀለል ያለ ፓስዋርድ እዚህ ጋር ታስገባላችሁ ማለት ነው። እኛ ለምሳሌ እንደዚህ ተጠቀምን በኋላ ኔክስት ምን እናደርጋለን? እዚህ ጋር ፖርት አለ። ፖርት ባይ ዲፎልት ራሱ ነው ፖርት ነው የሚሰጠው 5433 ብሎ ማለት ነው። እዚህ ጋም ሎካል ላይ ብላችሁ ባይ ዲፎልት እንትን ይላችሁ እንትን ትላላችሁ። እዚህ ጋር እንዴት ኢንስታሌሽኑን ወይም ደግሞ ፖርቱ ምናምን አንዳንድ ለኢንፎርሜሽን ስክሪንሾት አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ፖርታችሁ የዳታቤዝ ፖርት ምናምን ነገር እንዳይጠፋባችሁ ተፈለጋችሁ ኔክስት በሉት። ዘን ኢንስታሌሽኑን ይጀምራል ማለት ነው። ሶሪ ኢንስታሌሽኑን ጨረሰ ማለት መጨረሻ ላይ ፊኒሽ ትሉታላችሁ ማለት ነው። ኢንስታሌሽኑን እንደዚህ ተጨረሳችሁ ቀጥታ ዊንዶአችሁ ላይ ነው የምትከዱት ማለት ነው። አሁን ዊንዶ ላይ ሲከዱ ኦፕን ስትሉት ቀጥታ ዊንዶ ላይ ስለምታገኙት ማለት ነው። እንደዚህ ሲከፍቱት ኢንተርፌሱ እንደዚህ ይመጣላችኋል ማለት ነው። እዚህ ጋር ፓስዋርዳችሁን ቅድም እየተጠቀማችሁትን ፓስዋርድ እዚህ ጋር አድ ታደርጋላችሁ ማለት ነው። ሌላ ፓስዋርድ እንትን ብትሉ አይከፍትላችሁም። እሷን መያዝ አለባችሁ ማለት ነው። ልክ ስከፍቱት ኢንተርፌሱ እንደዚህ ይመጣል ማለት ነው። ዳታቤዝ አለው። ኦኬ ዳታቤዝ አለው። የተለያዩ ባይ ዲፎልት ራሱ ፖስትግረስ ብሎ አንድ ዳታቤዝ ሰጥቶናል ማለት ነው። እኛ የተለያዩ ዳታቤዞችን ክሬት ማድረግ እንችላለን እለው ላይ ማለት ነው። አሁን ሎጊን ግሩፕ ሩል የሚሉ አሉት ማለት ነው። እኛ አሁን ለምሳሌ ክሬት እናድርግ ብልን ከዛ ራይት ክሊክ አድርጋችሁ ክሬት የሚለውን ከዛ ዳታቤዝ የሚለው ቢፎር ዚስ ግን ኮማንድ ራሱን የቻለ እንትኑ ላይ ዴስክቶፕ ላይ እንትን ስትሉ ኤስኩኤል ሼል የሚል ኮማንድ ይመጣላችሁ። እሱ ላይ ቀጥታ ኔክስት የምትሉት ማለት ነው። ዩዘር ኔሙን ከዛ እዚጋ ፓስዋርዳችሁን ታስገባላችሁ እንደምየው። ከዛ እዚጋ ያለውን ዳታቤዝ ያለውን ኤልኤስ ብላችሁ ብላችሁ እንትን ስትሉ ይመጣላችኋል ዳታቤዙ ላይ ያለው ማለት ነው። አሁን ቅድም የፖስት ግረስ የሚል ዳታቤዝ እዛ ላይ አይተናል። እዛ ላይ ያለው አሁን ባይ ዲፎልት ፖስት ግረስ የሚል ዳታቤዝ አለ ማለት ነው። እኛ ለምሳሌ ክሬት እናድርግ አንድ ዳታቤዝ ማለት ነው። ክሬት እናድርግና እዛ ላይ ገብተን ክሬት መሆንና ለመሆኑን ቴስት እናደርጋለን ማለት ነው። ክሬት ብላችሁ ዳታቤዝ ትሉና ከዛ የዳታቤዝ ስሙን ትሰጡታላችሁ። እዚህ ጋር እኔ ለምሳሌ ኤሚስተር ብዬ ዝም ብዬ ሰጠሁት ልክ እንደ ሳምፕል ማለት ነው።
አሁን ኦልሬዲ ክሬት አድርጌያለሁ። ራሱን የቻለ ቴብሎች ምናምን ከታች አሉት። እነሱን በቀጣይ እናያለን። እዚህ ጋር አሁን ኤል ብዬ እንትን በምልበት ሰዓት ይመጣልኛል ማለት ነው። ቀጥታ ዳታቤዝ ክሬት ያደረኩት ዳታቤዝ እዛ ክሬት ያደረኩት እዚህ ጋር መጣልኝ ማለት ነው። በቀላሉ ዳታቤዛችንን ክሬት አደረግን ማለት ነው። አሁን ሪሙቭም ማድረግ እንችላለን። ቀጥታ ራይት ክሊክ ብለን ድሮፕ ማድረግ እንችላለን። ቀጥታ ማጥፋት ማለት ነው። ማጥፋትም እንችላለን። ሶ የተለያዩ እንግዲህ ምን አሉት ቴብል ምለው ላይ ያለው አሁን እስቲማ ላይ ገብተን ከዛ ፐብሊክ የሚለውን ስንትን ስንል ቀጥታ ዳታቤዞች አሉት። የተለያዩ እንትኖች ቴብሎች አሉት። ቴብልም ክሬት ማድረግ እንችላለን ማለት ነው ዳታቤዛችን ላይ ማለት ነው። ሶ ክሬት ብላችሁ እንትን ብላችሁ ሮ ምናምን ይላችኋል። አይ ቲንክ ይሄንን ኔክስት ምሰራላችሁ ይሆናል ማለት ነው። እንዴት ክሬት እንደምታደርጉ ይሄን ታወቃችሁ በቀላሉ ዳታቤዝ ክሬት አደረጋችሁ ማለት ቴብሉ ብዙም ይጠፋባችኋል ብዬ አላስብም። ኔክስት ምሰራም ይሆናል ማለት ነው። ሶ ለዛሬ ጨርሻለሁ። አዲስ ከሆናችሁ እንግዲህ ለቤቱ ላይክ እና ሰብስክራይብ በማድረግ እንድታበረታቱ ስል ጠይቃለሁ። ጉድባይ ጨርሻለሁ።